ሴሚ ፊኒሽድ ቤት ስንገዛ ብዙ ጊዜ ከሚቸግሩን ነገሮች አንዱ ለፊኒሺንግ ምን ያህል ወጪ ቶታል ኮስት ያስወጣኛል የሚለውን ነገር ማወቅ ነው። ይህን ለማወቅ የሚረዱ 3 ነገሮችን እንመለከታለን። የመጀመሪያው ፐር ስኩዌር ሜትር ያለውን ወጪ ማወቅ ያስፈልገናል። በአንድ ካሬ ስንት ያስወጣናል የሚለውን ካወቅን በኋላ በሙሉ ማባዛት ነው የሚሆነው። ቶታል ካሬውን ስናባዛ የሚሰጠንን ኮስት እሱኛው ቶታል ኮስታችን ጋር ተቀራራቢ ቢሆን ጥሩ ግምት ይሰጠናል ማለት ነው። ሁለተኛ ደረጃ ደግሞ የምናውቀው ኮንስትራክሽን ባለሙያ ካለ እሱን ማማከር እንችላለን። ሳይቱ ላይ ይዘን ሄደን ምን ያህል ኮስት ሊያስወጣ እንደሚችል ባለሙያም ስለሆነ የተሻለ መረጃ ይኖረዋል ከኛ የተሻለና እሱኛውንም ማድረግ ይጠቅመናል ማለት ነው። በሶስተኛ ደረጃ ደግሞ እኛ የምንገዛበት ሪል ስቴት ላይ ፉሊ ፊኒሽድ ቤት የሚሸጡ ከሆነ እሱኛውን ዋጋ ማወቅ ይኖርብናል። ከዛ በኋላ የራሳችንን ደግሞ ቶታል የገዛ ነው አለ እነሱን ዲፈረንሱን በመናይበት ሰዓት ቶታል የሚያስወጣንን ወጪ ሊነግረን ይችላል ማለት ነው። የፉሊ ፊኒሽድ ቤት ሙሉ ዋጋና የኛ ቤት ሙሉ ዋጋ ሁለቱን ኮምፔር ማድረግም ይረዳናል በዋነኛነት። ይሄንና መሰል መረጃዎች እንዲደርሳችሁ ይሄን ፔጅ ፎሎ ያድርጉ።